ምን አዲስ ነገር አለ? አጫጭር ጠቃሚ መረጃዎችን ወይም ደግሞ ቲፖችን ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ተመልከቷቸው። እንደነዚህ አይነት ቪዲዮዎችም ተደጋጋሚ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። ላይክ በማድረግ ቪዲዮን ጀምሩ። ወደ ቪዲዮ እንግባ። ህወሓት የዓለም አቀፉ ማህበረሰብ ድረሱልኝ ብሏል። የፌዴራል መንግስቱ የፕሪቶሪያውን ስምምነት በማፍረስ በትግራይ ክልል ዙሪያ እያደረገ ያለው ከበባ ጦርነቱ ዳግም እንዲቀሰቀስ እርግጠኛ እንድንሆን አድርጎናል ሲሉም ተደምጠዋል። በትግራይ ክልል ጦርነት መቀስቀሱ ግምታዊ ሳይሆን የተጨበጠ ሁኔታ እንደሆነም ተናግሯል። እናንተ በጉዳዩ ላይ ምን ትላላችሁ? ሀሳባችሁን ስጡበት። አይ ይሄ በጣም አስጊ ነው ወገን። ፍርድ ቤት ውስጥ ተከሳሽ ዳኛዋን ገደላት። ኢትዮጵያ ውስጥ ነው እየነገርኳችሁ ያለሁት። ሆለታ አካባቢ አንድ ተከሳሽ በቤተሰብ ያለን ክርክር ስትመለከት የነበረች ዳኛን መጨረሻ ውሳኔ በምታነብበት ሰዓት ድንገት በተከሳሽ በወጣ ሽጉጥና በተተኮሰ ጥይት ህይወቷ እንዳለፈ ነው የተገለጸው። ሰዎች ፍትህ ፍለጋ የሚሰበሰቡበት ፍርድ ቤት እንኳን ደህንነት የሌለበት መሆኑ የሀገራችንን ፍርድ ቤትን የሚያክል ሰዎች ለፍትህ የተሰበሰቡበት ቦታ ሳይፈተሽ ተከሳሽ ሽጉጥ ይዞ መግባቱ የሀገራችን የደህንነት ጉዳይ በጣም እንደላላም የሚያሳይ ነው ሲሉ ብዙዎች ይደመጣሉ። ይሄን የመሰለ ግርማ ሞገስና ይሄን የመሰለ ውበት ነው ወደዚህ የተቀየረው። ሁላችንም መቼ ዛሬ የምንመካበትን ነገር እንደምናጣው አናውቀውም። ሶፎንያስ እንግዲህ ተይዞ ወደ ማገገሚያ ክፍል ገብቶ ይቅርታ አድርጉልኝ ሲልም ተደምጧል። እስኪ አድምጡት። በነገራችን ላይ እናቱ ወይዘሮ ሰላማዊትም በሸገር ኢንፎ ቀርበው ልጄ ስለገባ ደስ ብሎኛል፣ ነገር ግን አገግሞ ሲወጣ በጣም አንድ ስጋት አለኝ። ሰዎቹ እንዴት ነው የድሮን ሶፎንያስ ትሪት በሚያደርጉበት መንገድ የሚቀበሉት? ሰዎቹ እንዳያሸማቅቁብኝ፣ ልጄ ተመልሶ ወደ ነበረ ህመሙም እንዳይመለስ እፈራለሁ ብለዋል። ስለዚህ ሁላችንም በድለናል። ሁላችንም ከባድ የሆነ ነገር ውስጥ ገብተናል። የማይወድቅ የማይሰሳት የለም። ይህን ሰው ልንረዳውና ለእናቱ መኖር ያለበትን ኑሮ እንዲኖር ሁላችንም የራሳችን አስተዋጽኦ ልናደርግ ይገባል ብዬ አስባለሁ። ሰዎች ግንዛቤውም እንዲኖራቸው ሼር ያደረጋችሁ አድርሱት። ብዙዎችን በጣም እያስቆጣና በጣምም እያሳዘነ ይገኛል። የምትመለከቷቸው የአርሲ ኦርቶዶክሳውያን ለሃይኪንግ ራሳቸውን ዘና ሊያደርጉ ወጥተው አይደለም። የኖሩበት ያደጉበት ያሉበት አካባቢ ላይ መኖር ስላልቻሉ ጽላቱን ይዘው እየተሰደዱ ነው። ነገራችን ላይ ብዙዎቹም እጅግ በጣም ሀዘናቸውን እየገለጹ ይገኛሉ። እስኪ ተመልከቱት። 143 የምርጫ ጣቢያዎች ላይ ምርጫ እንዳልተካሄደ የምርጫ ቦርድ አሳውቋል። በኦሮሚያና አማራ ክልል አንዳንድ አካባቢዎች ላይ ምርጫው ከተጀመረ በኋላም በጸጥታ ችግር ምክንያት እንደተቋረጠ አሳውቋል። ለዓላማችን የትግራይን የተወረረ መሬትን ማስመለስ ነው ሲሉ የትግራይ መከላከያ ተብሎ የሚጠራው TDF አካል የሆነው አርሚ 33 ተናግሯል። ዛሬ ለ3 ሳምንት ያሰለጠኗቸውን ወታደሮች ያጠናቀቁ ወይም ደግሞ ያስመረቁ ሲሆን ዓላማችን የተወረረ መሬት ማስመለስና እንዲሁም ደግሞ የተፈናቀሉ ዜጎችን ወደ ቀያቸው መመለስ ነው ሲሉም ተደምጠዋል። በጉዳዩ ላይ ምን ትላላችሁ? እውነትም ዘመኑ ክፉ ነው ያስብላል። አካል ጉዳተኛው ደራሲ ማዕበል እንዳሻው ሲያግዘው የነበረው ረዳቱ ሙሉ ንብረቱን ዘርፎት እንደጠፋ ተናግሯል። የእርዳታ ጥሪም ጠይቋል። ማዕበል እንዳሻውን ሽንት ቤት ራቁቴን ካስገባኝ በኋላ የተከፈተውን ቴሌቪዥን ድምጹን በመጨመር ቤት ውስጥ ያሉ እቃዎችን እንዳለ ሰብስቦ ይዞብኝ ሄደ ሲልም ተደምጧል። ንብረቱን የዘረፈው ሳሙኤል ሻንቆ የተባለው ለ3 ዓመት ያክል ሲያግዘውና ሲረዳው የነበረው ታማኝ ረዳቱ እንደነበረና ግንቦት 21 ቀን እንደዘረፈውም ተናግሯል። እቃዎቹ በላይ ግን ለቴሌቪዥን ፕሮግራም ሲል እጅግ በጣም የለፋባቸውና የደከመባቸው ድርሰቶቹ ከላፕቶፕና ስልኮቹ ጋር በመሰረቁ ባድ የሆነ የኢኮኖሚና የስነ ልቦና ጫናም እንዳደረሰበት ተናግሯል። ሁሉ ነገር ሙሉ በተባለበት በዚህ በዲጂታል ዘመን በየ40 ሰከንድ ልዩነት አንድ ሰው ቢያንስ ራሱን ያጠፋል። ይህ የሆነበትን ምክንያት ሳይንቲስቶች ደርሰውበታል። የመጀመሪያው ያለማቋረጥ ሶሻል ሚዲያ ስክሮል ካረገ በኋላ አእምሯችን ከፍተኛ የደስታ ስሜት ወይም ደግሞ ዶፓሚን ያመነጫል። ይህ ደግሞ አእምሯችን እንዲደከም ያደርገዋል። ሁለተኛው ያለማቋረጥ የሚደረግ ራስን ማወዳደር ሲሆን ሰዎች ሶሻል ሚዲያ ላይ የሚመለከቱትን ፍጹም የሚመስል ኮንተንት በመመልከት ራሳቸውን አወዳድረው እኔ ዋጋ የለኝም እኔ ቀርቻለሁ የሚል ስሜት እንዲሰማቸው ያደርጋል። ሶስተኛው ዲጂታል ሎንሊነስ ወይም ደግሞ የዲጂታል ብቸኝነት ሲሆን ሰዎች በሶሻል ሚዲያ በሺዎች የሚቆጠሩ ጓደኞች ቢኖራቸውም በአካል ግን ምንም ጓደኛ ስለሌላቸው የሰው ልጅ ደግሞ ማህበራዊ ፍጡር በመሆኑ ብቸኝነትና ባዶነት ይሰማዋል። በዚህ ምክንያት ራሱን ያጠፋል ይላሉ። የሰው ልጅ መኖርን ጠልቶ ህይወትን ጠልቶ ራሱን አያጠፋም። ነገር ግን አሁን ከነገርኳችሁ ከፍተኛ የሆነ የስነ ልቦና ጫና ለማምለጥ ሌላ አማራጭ ስለሚያጡም ነው ተብሏል። መንስኤዎቹን ከነገርኳችሁ ሁላችንም እነዚህን መንስኤዎች መቆጣጠርና መቀነስ እንዲሁም ማኔጅ ማድረግ እንችላለን። ሼርና ሪፖስት እያደረጋችሁ ለወጣትና ታዳጊ ልጆች አድርሱልኝ። ዶናልድ ትራምፕን የመሰለው ጎሽ ከመታረድ ተርፏል። መንግስት ጣልቃ ገብቶ እንዳይታረድ አድርጓል።
በባንግላዴሽ እንግዲህ ለአረፋ ሊታረድ የነበረው ይህ ዶናልድ ትራምፕን የመሰለ ጎሽ ማለት ነው መንግስት ጣልቃ ገብቶ አስቀርቶታል። ጎሹ እንደምትመለከቱት ነጭ መልክ ያለውና ወርቃማ ጸጉር ያለው እንዲሁም ስታይሉ ዶናልድ ትራምፕን ይመስላል ተብሎ ትራምፕ ተብሎ የሚጠራ ነበረ። አሁን ላይ እንግዲህ ሊታረድ ሰዓታት ሲቀሩት መንግስት እንዳይታረድ ከልክሎ ወደ መካነ አራዊት ገብቶ ማለት ነው ለቱሪዝምነት እያገለገለም ይገኛል ነው የተባለው። በጣም ይደንቅ ነው። ብልጣብልጥነትና በአቋራጭ መክበር እንደ ትልቅ ስኬት በሚቆጠርበት በዚህ ዘመን በስተት ወደ አካውንቱ የገባውን 200 ሺህ ብር ለባለቤቱ የመለሰው ወጣት እጅግ በጣም መነጋገሪያ ሆኗል። ካሜራማኑ ወጣት ዘላለም አተላይ ወደ አካውንቱ የገባውን 200 ሺህ ብር ለባለቤቱ ለመመለስ ወደ ባንክ ሲሄድ ዲጂታል አይዲ አላገናኘህም በመባሉ አይቻልም ይሉታል። ብሩን ትራንስፈር ለማድረግ ሲል የዲጂታል አይዲ ፕሮሰስ በፍጥነት በመጨረስ ለባለቤቱ ገንዘቡን አስገብቷል። ይሄም ጉዳይ በብዙዎች ዘንድ አድናቆትና ምስጋናን እየቸረው ይገኛል። እናንተ ብትሆኑ ይሄን ሁሉ ብር ትመልሳላችሁ? ሳትዋሹ ኮሜንት ላይ ሐሳባችሁን አስቀምጡ። ልጁ እኮ ላረግ ነው እያለ ነው። ብዙ ሰዎችም ለየለት እያሉት ይገኛሉ። ከዚህ በፊት ማን ያዘዋል እሸቱ ፖድካስት ላይ ቀርቦ ብዙዎችን ሲያወዛግብ የነበረ ወጣት በድጋሜ ቀርቦ አረጋለሁ ሞት አይቀምሰኝም ከ7 ዓመት በኋላ እንደ ሄኖክና እንደ ኤልያስ እነጠቃለሁ ሲል ተደምጧል። 7 ዓመት በኋላ ማለትም የአሁኑ የዲጂታል አይዲ ዘመን አብቅቶ የሰው ልጆች ቀኝ እጅ ላይ ማይክሮቺፕ መቀበር ሲጀምር እኔ አልገኝም ብሏል። ብዙ ሰዎችም መገፋትና በመገለል ውስጥ ያደገ ነው፣ ትራውማ አለበት፣ ስለዚህ ቴራፒስቶች ሊመለከቱት ይገባል ሲሉ አንዳንዶቹም መናፍስት የሰፈሩበት በመሆኑ ወደ ጸበል ሂዶ ራሱን ሊያድን ይገባል ሲሉ ይደመጣሉ። እናንተ በዚህ ወጣት ጉዳይ ምን ትላላችሁ? ሐሳባችሁን አስቀምጡ።